የብሬክአፕ ቪዲዮ ሪኮርድ ካረገች በኋላ አንድ ሚስጥራዊ ክፍል ውስጥ ራሷ ላይ ቆለፈች። ፍቅረኛዋ ቪዲዮውን ሲያይ ጥላኝ ጠፋች ብሎ እንዲያስብ ነበር የፈለገችው። ይህን ያደረገችበት ምክንያት ደግሞ ባሏ የምርም እንደሚወዳትና እንደማይወዳት ለማወቅ ነበር። ባሏ በደስታ አበባ ይዞ ወደ መኝታ ቤት መጣ። አበባውን ሊሰጣት ነበር፣ ግን ቪዲዮውን አየው። ከዛም ደንግጦ እያንዳንዱ ክፍል ይፈልጋት ጀመር። እሷም እያንዳንዱን ድርጊቱን ታየው ነበር። ሁኔታውን ስታይ እንደሚወዳት ተሰማት፣ ግን የሷ ጨዋታ አላለቀም ነበር። ስልክ ሲደውልላት ስልኳን አላነሳችም። እንዴት ሪያክት እንደሚያደርግ ማየት ፈልጋ ነበር። ከዛም እንደተሳሳተችና ባሏ እንደሚወዳት ገባት። ባሏ አልጋው ላይ ቁጭ ብሎ ማሰብ ጀመረ። ከዛም በንዴት ተነስቶ አበባውን ፊት ለፊቱ ያለ መስታወት ላይ ወረወረው። ይህን ስታይ ከዚህ በላይ እሱን ማስጨነቅ እንደሌለባት አሰበች። ከዛም በሩን ለመክፈት ቁልፏን መፈለግ ጀመረች። ቦርሳዋ ውስጥም ቁልፉን ብትፈልገውም ልታገኘው አልቻለችም። እናም አንድ ነገር ትዝ አላት። ቦርሳዋን ስታነሳ ቁልፉ መሬት ወድቆ ነበር። በጣም ደነገጠች። ምን ማድረግ እንዳለባት እንኳን ግራ ገባት። ባሏ እንዲረዳት መጮህ ጀመረች፣ ግን እሱ ሊያያት አልቻለም። ምክንያቱም መስታወቱ ከሷ በኩል እንጂ በሱ በኩል አያሳይም። እሷ ወደሱ ማየት ትችላለች፣ እሱ ግን ወደሷ አይታየውም። ልትደውልለት ሞከረች፣ ግን ያለችበት ክፍል ውስጥ ኔትወርክ አይሰራም። መስታወቱ ደግሞ ጠንካራ ነው፣ ጥይት እንኳን አይበሳውም እና ሳውንድ ፕሩፍ ነው፣ ድምጽ አያስወጣም። ምንም ያህል ብትደበድበውም መስታወቱ ግን ምንም አይነት ድምጽ ሊያሳልፍ አልቻለም። ባሏ ደግሞ ሚስጥራዊ ክፍል እንዳለ ጭራሽ አያውቅም። ቤቱን በቅርቡ ነው የተከራዩት። አከራያቸው ደግሞ ይሄንን ሚስጥራዊ ክፍል የነገረቻት ለሷ ብቻ ነው። ውስጥ ያሉት ነገሮች ሁሉ ተጠናቀው የተሰሩ ናቸው። ምግብና ውሃም አለ። ትንሽዬ መኝታ ቤት ነው የሚመስለው። ቤተሰቦቻቸው በጦርነት ጊዜ እንዲደበቁበት የተሰራ ክፍል ነው። ሚስትይቷም እንደጠፋ ሰው ሆና ባሏ እንደሚወዳት ማወቅ ብቻ ነበር የፈለገችው። ይህን ማወቅ የፈለገችበት ምክንያት ደግሞ ባሏ አንድ ቀን ከጸሐፊው ጋር ቁጭ ብሎ መጠጥ ሲጠጣ ስላየችው ነው። እሱ ህልሙን እንዲያሳካ እሷ ስራዋን አቁማ ነው ተከተለው ሩቅ አገር ሄደችው። ይህን ሁሉ አርጋለት ባሏ የማይታመን ሰው ይሆናል ብላ አላሰበችም ነበር። እናም ልትፈትነው ይሄንን አቀደች። አሁን ግን ውስጥ ተቆልፎባት ማንም ሊደርስላት የማይችልበት ሁኔታ ውስጥ ነው ያለችው። የቻለችውን ነገር ሁሉ ተጠቀመች፣ ግን መውጣት አልቻለችው። ልቡ የተሰበረውን ባሏን እያየች በጸጸት ማልቀስ ብቻ ሆነ ስራዋ። ባሏ በጣም ያፈቅራታል። እሷ ሳትረዳው ቀርታ እንጂ እሱ ከጸሐፊው ጋር ስለ ስራ ብቻ እያወራ ነበር። ከዛ ከአንድ ሳምንት በኋላ ባሏ ከሌላ ሴት ጋር አቤት መጣ።